ሰላም ጤና ይስጥልኝ። ዛሬ ሙሉ ለሙሉ ጤነኛ ነኝ ብለው ያስባሉ? ምንም አይነት ህመም ወይም ያልተለመደ ስሜት አይሰማዎትም? ይህ በጣም ደስ የሚል ዜና ነው። ነገር ግን አንድ መራር እውነት አለ። በሰውነታችን ውስጥ ምንም አይነት የህመም ምልክት ሳያሳዩ በዝምታ ጤናችንን የሚጎዱ እና የህይወት ታሪካችንን የሚያሳጥሩ 5 ድምፅ አልባ ገዳዮች አሉ። ዛሬ እነዚህን 5 ድምፅ አልባ ገዳዮች ለምን አደገኛ እንደሆኑ እና ከመከሰታቸው በፊት እንዴት በቀላሉ ልንከላከላቸው እንደምንችል በዝርዝር እናያለን። እስከመጨረሻው አብራችሁን ቆዩ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁም ጻፉልኝ፣ እመልሳለሁ። እንግዲህ ወደ መጀመሪያው ዝምተኛ ገዳይ ስንሄድ ምንድነው? የመጀመሪያውና ዋነኛው ድንገተኛ ገዳይ ከፍተኛ የደም ግፊት ነው። በህክምናው ዓለም ዘ አልቲሜት ሳይለንት ኪለር ወይንም ዋነኛው ድምፅ አልባ ገዳይ በመባል ይታወቃል። ምክንያቱም ይህ በሽታ ምንም አይነት የህመም ምልክት ሳያሳይ ለዓመታት በሰውነታችን ውስጥ ሊደበቅ ይችላል። ይህም ሳይታወቅ ቆይቶ ለድንገተኛ የልብ ድካም ወይንም ሀርት አታክ፣ ለጭንቅላት ደም መፍሰስ ስትሮክ እና ለኩላሊት ከጥቅም ውጪ መሆን ወይንም ኪድኒ ፌለር እና ለበርካታ የጤና ቀውሶች ዋነኛ መንስኤ በመሆኑ ነው። እንግዲህ ወደ መፍትሄዎቹ ስንሄድ መፍትሄዎቹ 3 ናቸው። የመጀመሪያው በየጊዜው መለካት። የደም ግፊትን ለማወቅ ብቸኛው መንገድ መለካትና መለካት ብቻ ነው። ስለዚህ በየ3 እስከ 6 ወሩ የደም ግፊትን መለካት ይመከራል። ሌላው ግፊትን ለመከላከል ምንድነው ማድረግ ያለብን? ሁለተኛው የጨው አጠቃቀማችንን ማስተካከል አለብን። ይህም ምንድነው? የጨው መጠናችንን መቀነስ። በቀን ከ1 ሻይ ማንኪያ በላይ ጨው መጠቀም የለብንም። ሌላው ሶስተኛው የፖታሺየም መጠንን መጨመር። ለምሳሌ እንደ ሙዝ፣ አቮካዶ፣ ስፒናች ያሉ በፖታሺየም የበለጸጉ ምግቦች የሶዲየም መጠንን ለመቀነስ በከፍተኛ ሁኔታ ያግዛሉ። ስለዚህ እነዚህን 3ቱን ነገሮች በማድረግ የደም ግፊታችንን መቀነስ ማስተካከል እንችላለን። ሁለተኛው ድምፅ አልባ ገዳይ በሽታ ምንድነው ስንል የስኳር በሽታ ነው። በተለይ ሁለተኛው አይነት የስኳር በሽታ ታይፕ 2 ዲያቤቲስ ሜሊተስ የሚባለው ማለት ነው። እንግዲህ በሽታው ከያዘን ሰውነታችን ኢንሱሊን የተባለውን ሆርሞን በአግባቡ መጠቀም ያቅተዋል ወይንም ኢንሱሊን ሬዚስታንስ ይባላል በእንግሊዘኛው። ከዛም በደም ውስጥ ያለው ስኳር መጠናችን ከፍ ይላል። በደም ውስጥ ያለው የስኳር መጠን ከፍ እያለ ሲሄድ መጀመሪያ አካባቢ ምንም አይነት ምልክት አናይም። ብዙ ሰዎች የስኳር ህመም እንዳለባቸው የሚያውቁት በሽታው እንግዲህ የሚከተሉትን አካላት ማጥቃት ሲጀምር ነው። ምናልባት አንዳንዴም ደግሞ ለሌላ ህመም ሄደን ስኳር አለባችሁ ተብላችሁ ተነግሯችሁ ሊሆን ይችላል። አንደኛ የነርቭ መጎዳት ወይንም ደግሞ ኒውሮፓቲ የሚባለው ችግር አጋጥሞን ከሆነ ነው። በተለይ እግርና እጅ ላይ የማቃጠል ወይም የማደንዘዝ ስሜት ከተሰማን ለዚህ ብለን ስንሄድ ስኳር አለባችሁ ልትባሉ ትችላላችሁ። ሌላው የአይን ብርሃን ቀስ በቀስ ማጣት። ይህ ደግሞ የሚከሰተው በምንድነው? ሬቲኖፓቲ የሚባለው ኮምፕሊኬሽን ሲያጋጥም ነው። ስለዚህ አይናችን ብርሃን ምናልባት ጋርዶን ወደ ሆስፒታል ስንሄድ ስኳር አለባችሁ ልትባሉ ትችላላችሁ። በሶስተኛ ደረጃ ቁስል አለመዳን። ትንንሽ ቁስሎች እንኳን አልድን ብለውን በኋላ ቆይተው ኮምፕሊኬት አድርገው ትልቅ ቁስል ሆነው ስንሄድ ስኳር አለባችሁ ልትባሉ ትችላላችሁ። ታዲያ መፍትሄው ምንድነው? መፍትሄው እነዚህን ማድረግ ይጠበቅብናል። አንደኛ ፕሮሰስድ ካርቦሃይድሬቶችን ማስወገድ አለብን። ለምሳሌ ነጭ ዳቦ፣ ፓስታ፣ ኬክ፣ ጣፋጭ መጠጦችን መቀነስ። በምትኩ ደግሞ በፋይበር የበለጸጉ እንደ ገብስ፣ አጃ እና አትክልቶችን መመገብ ይመከራል። ከአመጋገባችን ውጪ ማድረግ ያለብን ምንድነው? ምርመራ ማድረግ። በተለይ ሄሞግሎቢን A1C የሚባለው ምርመራ ማድረግ። ይህ ምርመራ ላለፉት 3 ወራት የነበረውን አማካኝ የስኳር መጠን ስለሚነግር ቅድመ ስኳር ለምሳሌ ፕሪዲያቤቲክ ደረጃ ላይ መሆን አለመሆናችንን ማወቅ እንችላለን። ሶስተኛ ቀለል ያሉ ስፖርቶችን መስራት። በቀን 30 ደቂቃ ፈጣን እርምጃ ማድረግ ሴሎቻችን በቀላሉ ግሉኮስን እንዲጠቀሙ ያደርጋል። ሌላው ሶስተኛው ድምፅ አልባ ገዳይ ምንድነው ብለን ስናይ ከፍተኛ የኮሌስትሮል ክምችት ነው ወይንም ደግሞ ሃይ ኮሌስትሮል። እንግዲህ ኮሌስትሮል በራሱ በሰውነታችን የሚያስፈልግ ቢሆንም መጥፎ የሚባል የኮሌስትሮል አይነት አለ። እሱም LDL ይባላል። ይህ LDL ሲበዛ አደጋ አለው። ምንድነው አደጋው? የደም ቧንቧዎችን ይዘጋል ወይም ደግሞ አተሮስክለሮሲስ ፎርም ያደርጋል። ከመጠን በላይ የሆነው ስብ በደም ቧንቧው ግድግዳችን ላይ ይጣበቃል። ይህ ሂደት ምንም አይነት የህመም ስሜት መጀመሪያ አካባቢ ላይፈጥር ይችላል። ነገር ግን እየቆየ ሲሄድ የደም ቧንቧው ሙሉ በሙሉ ሊዘጋ ይችላል። ይህም ለድንገተኛ የልብ ህመም፣ ሀርት አታክ እና የጭንቅላት የደም ዝውውር መቋረጥ ወይንም ስትሮክ ሊዳርገን ይችላል። ታዲያ መፍትሄዎቹ ምንድናቸው? ወደ መፍትሄዎቹ ስንሄድ አንደኛ ጤናማ ቅባቶችን መምረጥ። በእንስሳት ተዋጽኦ ውስጥ የሚገኘውን የነጠረ ስብ ወይንም ደግሞ ሳቹሬትድ ፋት መቀነስ። ከዛም እንደ ወይራ ዘይት፣ አሳ እና ለውዝ ያሉ ጤናማ ቅባቶችን መጠቀም ይጠበቅብናል። ሁለተኛ ማድረግ ያለብን ምንድነው? ፋይበርም ማዘውተር። በተለይ የሚሟሙ ፋይበር ወይንም ሶሉብል ፋይበር ያላቸው ምግቦችን ለምሳሌ እንደ አጃ እና ባቄላ ያሉ ምግቦችን ማዘውተር መጥፎ ኮሌስትሮችን ለመቀነስ በከፍተኛ ሁኔታ
ያግሱናል። ሌላው ሶስተኛ ማድረግ ያለብን የሊፒድ ፕሮፋይል ምርመራ ማድረግ። በዓመት አንድ ጊዜ የደም ስብ መጠንን መመርመር በእጅጉ ያስፈልጋል። አራተኛው ድብቁ ገዳይ በሽታ ምንድን ነው ብለን ስናይ የጉበት ስብ ክምችት ወይንም ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ የሚባለው ነው። ይህ በሽታ የሚከሰተው ከመጠን በላይ ስብ በጉበት ሴሎች ውስጥ ሲከማች ነው። ታዲያ ሳይታከም ሲቆይ ጉበታችን ማበጥ ይጀምራል። ይህም ቀስ በቀስ ወደ ጉበት ጠባሳ ወይ ደግሞ ሲሮሲስ እና በመጨረሻም ወደ ጉበት ስራ መስራት ማቆም ወይ ደግሞ ሊቨር ፌለር ብሎም ለጉበት ካንሰር ሊዳርገን ይችላል። ታዲያ መፍትሄዎቹ ምንድን ናቸው? አንደኛ የስኳር በተለይ ፍሩክቶስ አጠቃቀምን መገደብ። በፋብሪካ የተዘጋጁ ጣፋጭ ምግቦችና ለስላሳ መጠጦች በቀጥታ በጉበት ውስጥ ወደ ስብነት ስለሚቀየሩ መጠቀም ማቆም አለብን። ስለዚህ የመጀመሪያውና ዋናው ማድረግ ያለብን ምንድነው? ይሄ ፍሩክቶስ ያለባቸውን ስኳሮች ማስወገድ ይጠበቅብናል። ሁለተኛው ክብደትን በአግባቡ መቀነስ። የሰውነት ክብደትን ከ5 እስከ 10% መቀነስ በጉበት ላይ የተከማቸውን ስብ በከፍተኛ ሁኔታ ያቀልጥልናል። ስለዚህ ክብደት መቀነስ በጣም የሚመከር ተግባር ነው። እንግዲህ እንደምታስታውሱት በቅርቡ አንድ በጣም ተወዳጅ ውድ አርቲስታችን በዚህ በሽታ ምክንያት ህይወቱ አልፏል። ሶስተኛ ማድረግ ያለብን ምንድነው? አልኮልን ማስወገድ ነው። አልኮል የጉበት ስብን የማቃጠል አቅም ሙሉ በሙሉ ይከለክላል ወይንም ያዳክማል። ስለዚህ በተቻለ መጠን አልኮል መጠቀም ማቆም አለብን ማለት ነው። እንግዲህ አምስተኛውና የመጨረሻው ስውሩ ገዳይ በሽታ ምንድነው ብለን ስናይ የኩላሊት በሽታ ነው። ኩላሊታችን እጅግ አስገራሚ የመቋቋም ባህሪ አለው። እስከ 90% የሚሆነው የማጣራት አቅሙን እስኪያጣ ድረስ ምንም አይነት ግልጽ ምልክት ላያሳይ ይችላል። ምልክቶቹ ደግሞ ማሳየት ሲጀምር በሽታው ስር ሰዶ ሊሆን ይችላል። ይህ ደግሞ ወደ መጨረሻ ማሽን እጥበት ወይንም ዲያሊሲስ ብሎም ንቅለ ተከላ ሊያመራ ይችላል። ታዲያ መፍትሄዎቹ ምንድነው ብለን ስናይ መፍትሄዎቹ በጣም በርካታ ናቸው። እኛ ግን እነዚህን 3 ነገሮች ማድረግ ይጠበቅብናል። አንደኛ ዋና መንስኤዎቹን መቆጣጠር። የኩላሊት በሽታ እንግዲህ ዋነኛ መንስኤዎች ተብለው የሚገለጹት የስኳር በሽታና የደም ግፊት በሽታ ናቸው። እንግዲህ እነዚህን ምን ማድረግ እንዳለብን ከላይ ጠቅሰናቸዋል። ሁለተኛ ማድረግ ያለብን ምንድነው? ያለ ሐኪም ትዕዛዝ መድኃኒት አለመውሰድ። በተለይ የህመም ማስታገሻዎች ለምሳሌ እንደ ኢቡፕሮፊን፣ ዳይክሎፌናክ ያሉ የህመም ማስታገሻዎችን በተደጋጋሚ አለመውሰድ። ሶስተኛውና በጣም ቀላሉ ማድረግ ያለብን ምንድነው? በቂ ውሃ መጠጣት። ውሃ ኩላሊታችንን መርዛማ ንጥረ ነገሮችን በቀላሉ ጠርገው እንዲያስወግዱ በከፍተኛ ሁኔታ ይረዳቸዋል። ስለዚህ ሶስተኛ ማድረግ ያለብን ምንድነው? በቂ ውሃ መጠጣት። እንግዲህ ማጠቃለያ ደርሰናል። እነዚህ 5 ድምፅ አልባ ገዳዮች የሚያስፈሩ ቢመስሉም የምንከላከልበት አንድ ቀላልና ወሳኝ ምስጢር ግን አለ። ምንድነው? ቅድመ ምርመራ እና ጤናማ የኑሮ ዘዴን መከተል ናቸው። በዓመት አንድ ጊዜ ብቻ ክሊኒክ በመሄድ የደም ግፊትን፣ የስኳር መጠንን፣ የኮሌስትሮል መጠንን፣ የኩላሊትን ስራ መመርመር ህይወታችንን በቀላሉ ይታደጋል። ይህ መረጃ የሰዎችን ህይወት ሊታደግ ስለሚችል ቪዲዮውን ላይክ ማድረጋችሁን ለምትወዷቸውና ለቤተሰቦቻችሁ ደግሞ ሼር ማድረጋችሁን አትርሱ። እንዲሁም ሁልጊዜ የጤና መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ጤናችሁ ጋሻችሁ ይሁን። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ቻው።